ሰዎች እኔ በማውቀው የእውቀት ጥግ ማለት የተከበሩ አምባሳደር ሼህ ኡስታዝ ሐሰን ታጁ ናቸው። ካልተሳሳትኩኝ እነዚህን ሁሉ መጽሐፎች ጽፈውልናል። ሀገራቸው ኢትዮጵያን ወክለው ለ6 ሀገራት አምባሳደር በመሆን እያገለገሉ ነው። ወላሂ እሳቸውን ደፍሮ የሚሳደቡ የኔ ቢጤ የፌስቡክ ወጠጤዎች ናቸው። እውነቱን እላችኋለሁ ምንም የሚያውቁት ነገር የለም። ለስልጣን፣ ለገንዘብ፣ ለፖለቲካ ትርፍ ስለሆነ እንደ ቆርቆሮ ይጮሃሉ። ነገራቶች ሲወሳሰብባቸው ወይም ገንዘብ ሲቀንስባቸው የትልልቅ ሰዎችን ስም እያነሱ መዝለፍ የወሃቢያዎች ኮመን ባህሪ ነው። ከፍ ሲል ደግሞ ሌላም መጥፎ ነገር ሊያስቡ አሁን የኡስታዝ ሐሰን ታጁን የትምህርት ዝግጅትና ሙሉ ባዮግራፊ አጠር ባለ መልኩ እንመለከታለን። ኡስታዝ ሐሰን ታጁ የማስትሬት ዲግሪያቸውን በሱዳን ከሚገኘው አልጀዚራ ዓለም አቀፍ ዩኒቨርሲቲ በእስላማዊ ጥናት ላይ የሰሩ፣ የመጀመሪያ ዲግሪያቸውን በጀነራል ማኔጅመንት ከአልፋ ዩኒቨርሲቲ በ2007 የወሰዱ እንደ አውሮፓውያን አቆጣጠር ማለት ነው። በሀገር ውስጥ የሚሰጡ የሃይማኖት ትምህርቶችን ደግሞ ፍቅህን የቀሩ፣ ኡሱል ፍቅህን የቀሩ፣ ነህው ወይም ሰርፍ በላጋን የቀሩ፣ ተፍሲርን የቀሩ፣ ዑሉሙል ቁርአንን የቀሩ፣ ሐዲስን የቀሩ፣ ሙስጠለህ አልሐዲስንና ሲራን ጠንቅቅ አድርገው የቀሩ ናቸው። እነዚህን ስንመለከት ፍቅህ ህገ ሸሪዓ፣ ኡሱል ፍቅህ በህገ ሸሪዓ ምንጮች አረዳድና ተናተን፣ ነህው፣ ሰርፍ፣ በላጋ ማለት የአረበኛ የስነ ጽሁፍ የሰዋሰውና የቃላት እርባታ ሲሆን ተፍሲር ደግሞ የቁርአን ትንታኔ ነው። ዑለመል ቁርአን የቁርአን አተናተን ሳይንሶች ማለት ሲሆን ሐዲስ ነብያዊ ትውፊት ማለት ነው። ሙስጠለህ አልሐዲስ የሐዲስ ጥራት መመዘኛ ሲሆን ሲራ ደግሞ ነብያዊ ታሪክ ነው። እነዚህን ሁሉ ጥንቅቅ አድርገው በሀገር ውስጥ ዓሊሞች በደንብ የቀሩ፣ በኢትዮጵያ 3ኛው የቅዱስ ቁርአን ተርጓሚ፣ በኢትዮጵያ የመጀመሪያው የቅዱስ ቁርአን የአማርኛ ማብራሪያ አዘጋጅ፣ በኢትዮጵያ የመጀመሪያው የነብያዊ ትውፊት ድርሳናት ተርጓሚና ማብራሪያ አዘጋጅ ማለትም ለምሳሌ ሁላችንም የምናውቀው ሪያዱስ ሳሊሒን ወደ አማርኛ የተረጎሙልን ትልቅ ዓሊም ትልቅ ሸህ ነው። ከ203 በላይ መጽሐፍትን ተርጉመውና አዘጋጅተው ያሳተሙ፣ ከ30 በላይ መጽሐፍትን የአርትዖት ስራ የሰሩ፣ ከ300 በላይ ሃይማኖታዊና ዓለማዊ መጣጥፎችን ያስነበቡ ናቸው። ኡስታዝ ሼህ ሐሰን ታጁ ከ1996 እስከ 1997 የቢላል መጽሔት ጽሑፍ አቅራቢ አምደኛ፣ ከ1988 እስከ 1992 በቋሚነትና ከ1992 እስከ 2002 ለ10 ዓመታት በነጃሺ ኢስላማዊ አሳታሚ መጽሐፍ ተርጓሚ ገምጋሚና አርታኢ፣ ከ1992 እስከ 1997 በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሚታተሙት የሂጅራ መጽሔትና ጋዜጠኛና አምደኛ፣ ከ1997 እስከ 1999 በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የህዝብ ግንኙነትና ዋና ኃላፊ፣ የሂጅራ መጽሔት ዋና አዘጋጅ፣ ከ2001 ጀምሮ የአልበያን ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ። የሚዲያ ተሳትፏቸውን ስንመለከት በተለያዩ የኤሌክትሮኒክና ፕሪንት ሚዲያዎች እንዲሁም በሶሻል ሚዲያዎች በመቶዎች የሚቆጠሩ ቃለ መጠይቆች፣ ሃይማኖታዊ፣ ዓለማዊ ማብራሪያዎች እንዲሁም ትምህርቶችን ሰጥተዋል። መጣጥፎችን አስነብበዋል። ከተሳተፉባቸው ሚዲያዎች መካከል ቪኦኤ፣ ሬዲዮ ፋና፣ ኤፍኤም አዲስ፣ ብስራት ኤፍኤም፣ የኢትዮጵያ ሬዲዮ፣ ሸገር ኤፍኤም ወዘተ። ከቲቪዎች አፍሪካ ቲቪ፣ ኢቢሲ፣ ኢቢኤስ፣ ናሁ ቲቪ፣ ጄቲቪ፣ አማራ ቲቪ፣ ኢኤንኤን፣ ኤልቲቪ፣ አዲስ ቲቪ፣ አዲስ ዘመን፣ አዲስ አድማስ፣ አዲስ ነገር፣ ሜዲካል፣ ነጋድራስ፣ ፋክት ወዘተ መጽሔቶችና ጋዜጦች ላይም ትልቅ አሻራን ማሳረፍ የቻሉ ጉምቱ እምንኮራባቸው ልድገመው ወላሂ ሼህ ኡስታዝ ሐሰን ታጁ እጅግ በጣም ጎበዝና የእውቀት ባለቤት ናቸው። ያአላህ አሁንም እውቀትን ረጅም ሐያት ከአፍያ ጋር ጨምርላቸው። አላሁመ አሚን። የዕልም ሊቅ ናችሁ ያ ሼህ። ወሰላሙ ዐለይኩም ወረህመቱላሂ ወበረካቱ።